ይህ ፊልም በአርቲፊሻል ኢንተለጀንስ ኤአይ የተሰራ ነው። ከዚህ እኮ ነው ግን አንተ በቃ በኤአይ ፊልም መሰራት ተጀመረ። ያበደ ይሆናል ያስባል። የሚያዩት ታሪክ፣ ገጸ ባህሪና ምስሎች በኤአይ አልጎሪዝም ተፈጥረዋል። ሺ941 አዲስ አበባ አፄ ኃይለ ሥላሴ በአሁኑ የተባለው ነው የታደሰው። ደግሞ ምን ጥለው ብንሄዱ ምንድን ነው? Listen, I have all the pictures. አይ ቲንክ የሆነ አድቬንቸር ነገር ነው መሰለኝ። የመቼም የኢምፔሪያሊስቶቹ መሆን አለበት። ምንድነው ይሄ? የፈረንጅ ጭን ይመስላል። ይገርማል። የቤተ መንግስቱ ጠባቂ ነው ያሳየኝ። ጣሊያኖች ትተውት የሄዱት ነው። ምን እንደሆነ ግን ማንም ማወቅ አልቻለም።
stato selezionato per un appuntamento molto importante, ma prima dovrai sostenere un test. Hai un'ora di tempo prima che arrivi il taxi a prenderti. Tutto ciò di cui hai bisogno è qui in hotel. Vestiti, cibo, tutto. Goditi il tuo tempo. I understand that Your Majesty will be having some discussions with American businessmen. Now, can you tell us what economic opportunities there may be for investment and enterprise in Ethiopia? እስካሁንም ድረስ ከካፒታሊስቶች ጋር ብዙ ንግግር አድርገናል። ወደፊትም ለመነጋገር ተስፋ አለ። አርቲስትና ላይ ያስፈልገን ነው ማለት በቃ እንደዚህ እዛው ይደርሳል እዛው አክተር ይሆናል ሁሉ ነገር እንኳን መጡ የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ አሁን ያሉት ሮም 2020 ዓመተ ምህረት ላይ ነው። ወደዚህ የተጋበዙት ለታላቅ ሹመት ሲሆን ከሹመቱ በፊት ግን የሚኖር ታላቅ ፈተና ይኖረዋል። ታዲያ ወደ ቦታው ለመሄድ በባቡሩ ስክሪኖች ላይ የሚታየውን አቅጣጫ ይከተሉ። ኮሜንት ላይ አሳውቁ ታማኒ ኒታም ክቡርነቶ አቤት ማን ልበል ማን አላወቁኝም ኮሎኔል መንግስቱ ነኝ መንግስቱ ኃይለማርያም በእርሳት ጀምረዋል መሰለኝ መፈንቅለ መንግስት ተካሂዶ ነበር የተቃወተ እኔ ነኝ ትተዋወቃላችሁ መሰለኝ እኔ መለስ ዜናዊ ነኝ የኢትዮጵያ ጠቅላይ ሚኒስትር ከ1991 እስከ 2012 የአመፁ መሪ ማለት ነው አገዛዝን ያንኮታኮተው አመት ጠቅላይ ሚኒስትር መለስ ግርማዊነቱ ኮሎኔል መንግስቱ እኔ ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ይባላሉ ቆይ ምን ጉድ ነው ምን ውስጥ ነን እንጃ ብቻ ከዘመናችን ወጣ ያለን ይመስላል
ቆይ ቤክ ነው እዚህ ውስጥ የመጣ ነው ሞተን ነው እንዴ? ታይም ትራቨል የጊዜ ጉዞ ያ ሁላችንም ያገኘነው መሳሪያ ያንዳንዳችንን እዚህ ያመጣን ይመስለኛል። የፈረንጅ አስማት ነው። ወጣቶቹን ውጭ ልከው የምዕራባውያንን አስማት አስመጡብን። በአስማትማ ኮሙኒስቶች አይበልጡንም ብለህ ነው? ምን ለማለት ነው? እባካችሁ ሰከን በሉ። መጀመሪያ የመጣንበትን እንወቅ። ምንድነው? ማነህ? ይቅርታ ከኛ ምን እንደፈለጋችሁ አላወቅንም፣ ግን ይኸው ተሰብስበናል። ውድ ኢትዮጵያ የቀድሞ መሪዎች እንኳን ደህና መጣችሁ። እኔ የአርቲፊሻል ኢንተለጀንስ ሮቦት ነኝ። ወደፊት ዓለምን ለማስተዳደርና ለመምራት እያኮበኮብኩ ነው። እናንተም በየዘመናችሁ ተቀምጦላችሁ የነበረውን የጉዞ መሳሪያ እንድትነኩ ተደርጎ ነው ወደዚህ የመጣችሁት። ለምን ከዘመናችን አመጣህን? የዚች ዓለም ጉዳይ ከወገንተኝነት በጸዳ መልኩ እንድከታተል ስልጣን ተሰጥቶኛል እና ክትትሌን ከድሮ መጀመር እንዳለብኝ ተረዳው። ስለዚህ የዓለምን የቀድሞ መሪዎች ለመሰብሰብ ወሰንኩ። በነገራችን ላይ እዚህ ቦታ ላይ ያላችሁት እናንተ ብቻ አይደላችሁ። እንግዲህ እንደምታዩዋቸው የሁሉም ሀገር የቀድሞ መሪዎች በየሀገራቸው ተከፋፍለው እኔን እየጠበቁ ነው። ስለዚህ 20 ደቂቃ ብቻ ነው ያላችሁ። ለምኑ? ሀገራችሁ ዙሪያ አጭር ፈተና ለመውሰድ ነው። በአመራር፣ በስነ ምግባር እና በመርህ ዙሪያ ፈተና ትፈተናላችሁ። በጦርነት ስናቅታችሁ በፈተና ልታሸንፉን ነው? ዓላማው ለመሸናነፍ አይደለም። ለመሸናነፍማ ያው እርስ በርሳችሁ ተሸናንፋችሁ እኮ ነው እዚህ ያላችሁት። ይህ ፈተና የዓለምን መሪዎች ሀሳብ በማወቅ የዓለምን ዕጣ ፋንታ የምንገምትበት ብቸኛ መንገድ ነው። በዚያው አንዳችሁ ከአንዳችሁ ጥንካሬና ስህተት ተምራችሁ ትሄዳላችሁ። በቃ ወይ ሌላ ቀን መልሳችሁ ጥሩኝ። እኔ የኢሰፓ ስብሰባ አለብኝ። እኔም የኮፐንሃገኑ ስብሰባ ይጠብቀኛል። እኔም ማደሪቷ በእንጥል ጭስቻት ነው የመጣሁት። ገና እኮ ትላንት ነው መልቀቂያን ያስገባሁት። አዎ ሀገራችሁ በእንጥልጥል ላይ ናት። ሀገራችሁ በእሳት ላይ ተንጠልጥላ እናንተ ስብሰባ ትላላችሁ። ኤርትራ ይታለች። ውይ ተገነጠለች እኮ ሄደች። አዎ ሄደች እና ወታደሮቻችን ደማቸውን ያፈሰሱት በከንቱ ነው ማለት ነው? አዎ በከንቱ ነው። መጨረሻው እንደዛ ሆኗል። ይቅርታ ግን አሁን ለጎንዮሽ ውይይት ጊዜ የለን። ደቂቃው የሄደ ነው። እንግዲህ ፈተናው ይሄ ነው። እንደምታዩት ሀገራችሁ ከስሯ እሳት አለ። እናንተ ጥያቄ በተሳሳታችሁ ቁጥር ኢትዮጵያና ሕዝቦቿ ወደ እሳቱ ይጠጋሉ። እያንዳንዱ ጥያቄ በአስተዳደር፣ በጎሳ ፖለቲካ፣ በአመራር ውሳኔና በግጭት አፈታት ላይ ባላችሁ መርህ ዙሪያ ነው። ጥያቄዎቹን በእውነትና በሐቀኝነት መመለስ አለባችሁ። ከዚያ መልሶቻችሁ አሁን ካለው እውነት አንጻር ይመረመሩና የሀገራችሁን ዕጣ ፋንታ ይወስኑታል። በትክክል ካልመለሳችሁ ወዲያው ወደ ዘመናችሁ ትመለሳላችሁ። እዛው ተመልሳችሁ ሀገራችሁን እሳት ውስጥ ትጨምራላችሁ። እሳት ውስጥ ትጨምራላችሁ ማለት ፈተናውን ከወደቃችሁ ሀገራችሁ እሳት ውስጥ ትወድቃለች ማለት ነው። ፈተናውን ካለፋችሁ ከእሳቱ ትርቃለች። እናንተም ከሌሎቹ የዓለም የቀድሞ መሪዎች ጋር ተቀላቅላችሁ በሀገራችሁ ዕጣ ፋንታ ዙሪያ ትወያያላችሁ። ካላለፋችሁ ደግሞ እኔ ሆናለሁ ዕጣ ፋንታዋን የምወስነው። ምንም አይረባ ነገር ነው የምታወራው። ኢትዮጵያ ቀላል ሀገር መሰለች እንዴ? በብረት አሻንጉሊት የምትመራ ሰውም ሆነን አልቻልናት እኛ። እውነት ግን እናንተ ሀገራችሁን በሰውነት ነው የመራችኋት? ምን ማለት ነው? በሰውነት መርታችኋት ቢሆን ኖሮማ ለሰው ታዝኑ ነበር፣ እልቂት ታስቀሩ ነበር፣ ረሃብና መከራን ታስቆሙ ነበር። በእርግጥ እኔ ሮቦት ነኝ።
ወደፊት እኔም መሪ ብሆን ለሰው አላዝንም አራራም። ግን እንደናንተ ዕውቀት አለኝ፣ ሎጂክ አለኝ፣ ኃይል አለኝ። በተረፈ ሌላ የግል ፍላጎት የለኝም፣ አድላዊነት የለኝም፣ ቂም የለኝም፣ ጎሳ የለኝም። ጠንክሮ መምራት ብቻ ነው የኔ ዓላማ። የተቀመጠልኝን ዓላማ በትክክል ነው ማስፈጽመው። እኛም እኮ ዓላማችን እሱ ነው። ሁላችንም የምንፈልገው ጠንካራ የተባበረች ኢትዮጵያ ነው። ግን የተከፋፈለች ኢትዮጵያ ናት ከፊት ለፊታችሁ ያለችው። በእርግጥ እዚህ መድረሳችን በጣም ያሳዝናል። ግን እያንዳንዳችን የዘመናችንን የመሪነት ሸክም ተሸክመናል። ሁላችንም ለህዝባችን ግድብ አይኖረን ኖሮ መሪ አንሆንም ነበር። ሁላችንም ከነንከናችን በምንችለው አቅም ሁሉ ለመምራት ሞክረናል። አዎ ሞክራችኋል። እያንዳንዳችሁ በየዘመናችሁ የታመመችና የተከፋፈለችን ሀገር ለመምራት ታግላችኋል። ምንም ጥያቄ የለው። ብዙ አዎንታዊ አስተዋጽኦ አበርክታችኋል። እድገትም አሳክታችኋል። አፄ ኃይለ ሥላሴ የኢትዮጵያን ኩራትና ዓለም አቀፋዊ ክብር አከታትለዋል። ኢትዮጵያን አዘምነው የአፍሪካን አንድነት አስከብረዋል። ኮሎኔል መንግስቱ ለገበሬው መሬት ሰጥተው ሰፊውን ህዝብ ትምህርት አስተምረዋል። ማንበብና መጻፍን አስፋፍተዋል። ጠቅላይ ሚኒስትር መለስ የኢኮኖሚ መነቃቃትን አምጥተዋል። ለባህላችን ሞዛይክ እውቅና ሰጥተዋል። ጠቅላይ ሚኒስትር ኃይለማርያም ልማትን አጠናክረዋል። ለሰላማዊ ስልጣን ሽግግር መልቀቂያ አስገብተዋል። ከስልጣን ይልቅ ሰላምን መርጠዋል። ነገር ግን የእርስ በርስ እልቂትና ደም መፋሰስ፣ የጎሳ ውዝግብ፣ ረሃብ፣ ድህነት፣ ኢፍትሐዊነት ወዘተ በዘመናችሁ አልፈዋል። እንደ መሪ የቱንም ያህል ብትሆኑ እነዚህን ግን ልትፈቱት አልቻላችሁም። ቂሙን፣ በቀሉን፣ ደም መፋሰሱን፣ ጭቆናውን፣ ግፉን፣ አድሎውን ግን ልታስቆሙ አልቻላችሁ። ስለዚህ የዛሬው ፈተና የመምሪያ መሪዎቻችሁ ወደፊት ሀገራችሁ ከሚያስፈልጓት መፍትሄዎች ጋር የተጣጣሙ መሆን አለመሆናቸውን ለይቶ ዕጣ ፈንታዋን ይወስናል። ይገርማል። ሰዓቱን በእርስ በርስ ምልልስ ገደል ነው። አሁን 13 ደቂቃ ብቻ ነው የቀራችሁ። ስለዚህ አንድ ጥያቄ ብቻ ነው የምትጠየቁት። እንጀምር። አፄ ኃይለ ሥላሴ የመጀመሪያው ጥያቄ አዎ ወይም አይደለም። የአንድ ሀገር መሪ ያለ ዲሞክራሲያዊ ተጠያቂነት በህዝቡ ላይ ፍጹም ስልጣን ሊኖረው ይገባል? ያው እኔ ህዝቦችን እንድመራ የተሾምኩ ሉዓላዊ ገዢ ነኝ። በህዝቡ ላይ ፍጹም ስልጣን ሊኖረኝ ይገባል። መልሱ ትክክል አይደለም። ተጠያቂነት የሌለበት ስልጣን ክፍፍልና ጭቆናን ይወልዳል። አንድነትና መረጋጋት የሚገኘው በትብብርና በጋራ መግባባት እንጂ በአንድ መሪ ድንጋጌ ብቻ ለሞይነቱ የት ወሰዳችኋቸው? ወደ ዘመናቸው ተሰሩ። እሺ፣ ፈተናው ቀጥሏል። ኮሎኔል መንግስቱ ኃይለማርያም አዎ ወይም አይደለም። ፍርሃትና ብጥብጥን በመጠቀም ብሔራዊ አንድነትና የፖለቲካ አስተሳሰብን ማስከበር ተገቢ ነውን? አዎ፣ አገርና አብዮትን ለማስጠበቅ አስፈላጊውን መንገድና እርምጃ ሁሉ መወሰድ አለበት። መልሱ ትክክል አይደለም። ፍርሃትና ብጥብጥ የእርስ በርስ እልቂትን፣ ቂምንና በቀልን ይወልዳሉ። ዘላቂ አንድነትን ግን አያመጡም። አንድ ሀገር በኃይልና በአንድ ቡድን የበላይነት ሳይሆን በሁሉም ሰው ግብዓት በጋራ መገንባት ይኖርበታል። እሺ፣ ቀጣይ ጥያቄ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ አዎ ወይም አይደለም። አንድ መሪ ህዝባዊ ተቃውሞና ብጥብጥ ሲገጥመው ሰላምን ለማስጠበቅ ሲል በገዛ ፍቃዱ ስልጣን መልቀቅ አለበት? አዎ፣ የህዝብን ጥቅም የሚያስከብርና ደም መፋሰስን የሚያስቀር ከሆነ ከስልጣን መውረዱ ትክክል ነው። ትክክል። የሀገር ደህንነት ከስልጣን በላይ ማድረግ የብሩህ አመራር ምልክት ነው። እሺ፣ ሰዓታችሁ እያለቀ ነው። ይህ ጨዋታ አንድ አሸናፊ ብቻ ነው ሊኖረው የሚችለው። ስለዚህም ቀጥል። ጠቅላይ ሚኒስትር መለስ አዎ ወይም አይደለም።
የኢትዮጵያን ብሔረሰቦች የራስ ገዝ አስተዳደር በማስጠበቅ እውነተኛ ብሔራዊና አንድነት ሊመጣ ይችላል? በመከባበር በመተባበር በጋራ ራዕይ ከሆነ አንድነት ሊመጣ ይችላል። ግን የጋራ ራዕይ እንዲኖር መጀመሪያ መስማማትና አንድነት ያስፈልጋል እና የኢትዮጵያ ብሔር ተኮር የአስተዳደር ሲስተም በመጨረሻ ብሔራዊ አንድነትን ያስጠብቃል ብለው ያምናሉ? ያው የቡድኖች የበላይነትን ለመከላከልና ሀገሪቱን አንድ አድርጎ ለማስቀጠል የተሻለው መንገድ ነው። መልሱ ትክክል አይደለም። የብሔር ተኮር አስተዳደር ዓላማው የታሪክ ኢፍትሐዊነትን ለማስተካከል ያለመ ቢሆንም አዳዲስ ክፍፍሎችና ልዩነቶችን ዘርቷል። መጪው ጊዜ ብሔርን ሳይሆን ሰውነትን የሚያስቀድም መሆን አለበት። የመጨረሻው ዙር ጠቅላይ ሚኒስትር ኃይለማርያም ደሳለኝ እርሱ ያመቻቹት የማሻሻያና የሽግግር ሪፎርም በኢትዮጵያ ውስጥ ያለውን ግጭት በእውነት ቀርፎ ነበር? ሙሉ በሙሉ አይገለም። ያው የለውጥ ጉዞ ጀመረን እንጂ ብዙ ጥልቅ ጉዳዮች አልተፈቱም። ትክክል። እውነታውን መቀበል ራሱ ትልቅ ነገር። የመጨረሻ ጥያቄ፣ አንድ መሪ ምንም አይነት ትልቅ ራዕይና ሀሳብ ቢኖረው ለትብብርና ለምክክር ጊዜና ቦታ ለመስጠት የራሱን ግለሰባዊ ኃይል ፍላጎት በምን ያህል መገደብ አለበት? አዝናለሁ፣ ጊዜው አልቋል። መልሶቹም በአቀኝነት መልሰዋል። ግን ፈተናው በጊዜ የተገደበ ነበር። ሰዓቶት አልቋል። ፈተናው አልቋል። የተገደበ ነበር። ሰዓቶት አልቋል። ፈተናው አልቋል። አሸናፊው እኔ ነኝ። በአይዲዮሎጂ በአልጎሪዝምና በስሌት ብቻ ከሆነ እኔም ሀገር መምራት እችላለሁ። ለመሪነት የመኪና መሪም ሰው ይመራል፣ ጂፒኤስም ይመራል። መምራት ግን ያ ብቻ አይደለም። እውነተኛ መሪነት እውቀት ብቻ ሳይሆን ልብ ይጠይቃል፣ ጥበብ ይጠይቃል፣ ነፍስ ይጠይቃል። እኔ ያ ነፍስ ይጎለኛል። ለህዝብ የሚያስብ ህይወቱን ለሀገር ብሎ የሚሰጥ መንፈስ እሱ ይጎለኛል። ልብ በሉ የዓለም ሀገራት፣ መሪነት ስልጣን ኃይል አይደለም። መሪነት ህዝብን በእጅ ሳይሆን በልብ መምራት ነው። በእውቀት ሳይሆን በጥበብ መምራት ነው። በፍቅር መምራት ነው። ለእውቀትና ለስሌቱማ እንደኔ አይነቱ ማሽን አለ። እናንተ እኛን የምትበልጡን በሰውነት ብቻ ነው። እናንተን ከእኛ የሚለያችሁ ሰው መሆናችሁ ነው። ሰው መሆን ካቃታችሁ ግን ያኔ እኛም ዓለምን ለማስተዳደር ውዴታ ብቻ ሳይሆን ግዴታችን ይሆናል። አቤኔዘር አለማየ ማለት እንዳስተማሪ ነበር። በጣም ተመችቶኛል። እንደዚህ አስተማሪ ነገር ሲሰሩ ደስ ይላል። በጣም አሪፍ ነገር ነበር። እንግዲህ ከወደዳችሁት ላይክ ማድረግ አይረሳም። እንግዲህ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እንመጣለን። እስከዛው ፔስ